ዛሬ እኔና እናንተ ወደ አንድ ቤተሰብ ጓዳ ውስጥ አብረን እንገባለን። የእያንዳንዱን ህፃናት ኑሮ በቅርበት እንቃኛለን። ለእግዚአብሔር ምንድነው የምትጠይቅ? ምን አይነት ጸሎት? ትልቁ ጸሎቴ ኃጢአታችንን ይቅር እንድንል። ህይወት ብርቱ ሰልፍ ነው። ስለኛ ስትይ ደህና እንጀራ ሄደሽ ልብስ አጠባ ሄደሽ እኛን ስለምትንከባከቢ በጣም ታሳዝኛለሽ። ማማዬ የእናት ጓደኛዬ ማማዬ። እናቴ ሲደክማት ታሳዝነኛለች። ፊቷ ክፍት ሲል በቃ የሆነ ሀዘን ብዙ እናቶች ቢኖሩ ከዛ ውስጥ እኔን ነው የምትመርጪው ወይስ ሌላ ሰው? ሄለን እባላለሁ። ደራሲም ዳይሬክተርም ነኝ። በአንድ ወቅት ደግሞ ልጅ፣ ከዚያም እናት፣ ባለሙያ፣ ስደተኛ፣ ቱሪስት፣ ሲኢኦ ሁሉን ሆኜ አልፌያለሁ። በከፍታም በዝቅታም ኖሬ ዛሬ ላይ ደርሻለሁ። በዚህ ሁሉ ግን አንድ ህልም ነበረኝ። ህልሜም አንድ ቀን ለወገን ደራሽ መሆን ነው። ዛሬ ከእናንተ ጋር ሆኜ ህልሜን አሳካው ይሆን? ኑ አብረን አገር እንስራ። የምንገኘው በኤክሰለንት ስቱዲዮ ነው። ይህ ቪአይፒ ሾው ነው። ይህ ራት ቪአይፒ ወይም ደግሞ ለተለዩ ሰዎች ይገባቸዋል ብለን ላሰብናቸው ሰዎች የተዘጋጀ ነው። እንግዶቹ ወደ እኔ አይመጡም። እኔ ራሴ ነኝ ሄጄ ከቤታቸው ቀስቅሼ የማወጣቸው። ለምን ተጋበዙ፣ ማን ናቸው እና የመሳሰሉትን ጥያቄዎች ለመመለስ እናንተ ከኔ ጋር ቆዩ። ዛሬ የከበሩ እንግዶች አሉን። በቪአይፒ ራት ላይ በክብር የተገኙት ታዋቂ ሰዎች፣ ባለሀብቶች ወይንም ምሁራን እንዳይመስሏችሁ። ይልቁንም በዚህ አስጨናቂ የህይወት ጉዞ ላይ በየቀኑ በብዙ ውጣ ውረድ ውስጥ እያለፉ ያሉትንና የብዙ ታዳጊዎችን ምሳሌ የሆኑትን ህፃናትን ነው። ለመሆኑ ህፃናቱ ምን ያውቃሉ? ምንስ ያስባሉ? ተስፋስ ያደርጋሉ? እኔ እንዳየኋቸው እንድታዩቸው፣ እኔ እንዳዳመጥኳቸው እንድታዳምጧቸው በዚህ ተገኝተዋል። ቪአይፒ ሾው ዓላማ አለው። ፕሮግራማችንን በጥሞና ከተከታተሉ ዓላማችን ግልጽ እንደሚሆንሎት ከወዲሁ ልናሳውቆት እንወዳለን። የቪአይፒ ሾው አካሄድም እንደሚከተለው ነው። የእያንዳንዱን ህፃናት ኑሮ በቅርበት እንቃኛለን። የእያንዳንዱንም ህፃናት ታሪክ ለየብቻ በየሳምንታዊ ፕሮግራማችን ላይ እናቀርብላችኋለን። በ4 ሳምንት ተከታታይ ፕሮግራም ላይ የ4ቱን የህይወት ዳሰሳ እናጠናቅቃለን። በማጠቃለያው ሳምንት ላይም በጠረጴዛ ዙሪያ እንሰበስባቸዋለን። ልብ ይበሉ፣ ዛሬ የሚመለከቱት የአንድ ህፃንን ታሪክ ብቻ ነው። ቪአይፒ ሾው ሳምንታዊ ፕሮግራም በመሆኑ በተለመደው ሰዓት በየሳምንቱ ይመለከቱናል። ከኛ ጋር ቤተሰብ እንዲሆኑ ተጋብዘዋል። ህይወት ብርቱ ሰልፍ ነው። ሰልፍ ማለት ግብግብ፣ ጦርነት ማለት ነው። ከራስ ጋር ግብግብ፣ ከህይወት ጉስቁልና ጋር ትግል። ዛሬ እኔና እናንተ ወደ አንድ ቤተሰብ ጓዳ ውስጥ አብረን እንገባለን። አንዲት የ10 ዓመት ልጅ ቡና ጠጡ መልእክት ይዛ ወደ አንድ ደሳሳ ጎጆ ውስጥ ገባች። እንደተለመደው መልእክቷን ለጎረቤቷ ነግራ በሩጫ ለመመለስ ነበር። ወደ ክፍሉ ስትገባ ግን ያላሰበችውን ነገር በማየቷ ተደናግጣለች። የእናቷ ጓደኛ የሆነችው ይህች ሴት ራሷን ስታ በመሬት ላይ ተዘርራ ተመለከተቻት። መልእክተኛዋ ልጅ ያየችውን ለመናገር ወደ እናቷ ሮጠች። ለእናቷም በተቆራረጠ ትንፋሽ እትዬ አበበች መሬት ላይ ወድቃለች አለቻት።
በአንድ ጎጆ ጥላ ስር እንዳለ ቤተሰብ ተጠባብቆ የሚኖረው መንደርተኛ ሁሉ የድንጋጤ ጩኸት እየተቀባበሉ በሩጫ ወደ ሴትዮዋ ቤት ዘልቀው ገቡ። አበበች ግን በሞትና በሕይወት መካከል ጣር ላይ ነበረች። የደረሰች እርጉዝ በመሆኗ ከወደቀችበት ለማንሳት አዳጋች ሆነ። ከመሬት ለማንሳት ያስቸገራቸው እርግዝናዋ ብቻ ሳይሆን የሰውነቷ ማበጥም ጭምር ነው። ትላንት ካዩት ጎረቤታቸውና ቡና አጣጫቸው ዛሬ የተለየች ሆና ነበር። ከመካከላቸው ሌሎች 3 ጎረምሶች እንደምን ታግለው ተሸክመው ወደ ውጭ አወጧት። የጤና ጣቢያው ባለሙያዎች ገና እንዳዩት ወደ ትልቅ ሆስፒታል መሄድ ያስፈልጋታል ብለው ወሰኑ። 2 ነርሶች ከነ ዩኒፎርማቸው አብሯት ለመሄድ ወደ መኪናው ውስጥ ገቡ። ጉዟቸውንም ወደ የካቲት 12 ሆስፒታል አመሩ። የሆስፒታሉ የጤና ባለሙያዎች በደቂቃ ሁኔታውን ተረዱ። ካጋጠማት የደም ግፊት የተነሳ በሆዷ ውስጥ ያለው ሕፃን ታፍኖ ነበር። የእናትና ልጅ ሕይወት ለማትረፍ የሚደረገው ትግል ቀጠለ። ለእግዚአብሔር ምስጋና ይግባውና ሕፃን ማራኪ ቁልጭ ብላ ተወለደች። ልጅን ጠቅልሎ በማግስቱ ወደ ቤት መመለስ ግን የማይታሰብ ሆነ። የደም ግፊቷ ከመጠን በላይ መውጣትና መውረድ ለሚቀጥለው 1 ሳምንት በሆስፒታል አልጋ ላይ ለመቆየት ምክንያት ሆኗል። ለአበበች ግን ይህ ጥሩ ጊዜ ነበር። ቤትስ ብትሄድ የሚጠብቃት ባዶ መሶብ አይደል? ከጎረቤት ደብቃ የያዘችው ረሃብ በሀሳቧ ውልብ አለ። የጎረቤቶቿም ሕይወት ከእጅ ወደ አፍ ነው። አንድ ቀን ቢበሉ በሌላ ቀን ይራባሉ። ማንም ማንንም ለማገዝ አቅም የለውም። በሆስፒታል ምግብ 1 ሳምንት የታረሰችው አበበች ዛሬ ቤቷ ገባች። ሴት ልጇን ትክ ብላ እየተመለከተች እንዴት ታምራለች ብላ አሰበች። ስሟንም ማራኪ አለቻት። ይህ ሁሉ ችግር ከመድረሱ በፊት የማራኪ አባት ከአዲስ አበባ ርቆ እየሰራ ቤተሰቡ ያስተዳድር ነበር። በጦር ግንባር የከባድ መኪና ሾፌር በመሆኑ ስንቅና ትጥቅ እያጓጓዘ ግዴታውን በመወጣት ላይም ነበር። ነገር ግን አንዲት ያልታደለች ቀን ነገሩ ሁሉ ተለወጠ። የእርዳታ ምግብ የሞላውን የጭነት መኪና እያሽከረከረ ሳለ ከወዴት መጣ ያልተባለ ድንገተኛ ከባድ መሳሪያ ተተኮሰ። መሬቱ በአቧራና በጭስ ታፍኖ መኪናውም ነጥሮ ተመለሰ። ያ ምስኪን አባወራ ራሱን ስቶ ምን ያህል ጊዜ እንደቆየ ባያውቅም ራሱን ያገኘው ከሆስፒታል ውስጥ ነበር። መኪናው ነጥሮ ሲመለስ የጀርባው አጥንት ክፉኛ በመናጋቱ መንቀሳቀስም ሆነ መተንፈስ ለሱ ዳገት የመውጣት ያህል ነበር። በዚህ ወቅት ነበር ከቤተሰቡ ጋር ግንኙነት ያቋረጠው። የልጁ እናት የሚነግራት አታ ወጣ ገባ እያለች ብትቆይም እርግዝናዋ ሲያደክማት ነበር ሁኔታውን የሰማችው። ሁለቱም በተለያየ ስፍራ በአልጋቸው ላይ ሆነው የሚያሰላስሉት ግን አንድ ቀን ያ ቤተሰብ አብሮ እንደሚሆን ነበር። እነሆ 8 ዓመት አለፈ። አሁን ያ ቤተሰብ በአንድ ላይ ኑሮን በመግፋት ላይ ነው። አባወራው ጀርባውን እያሰቃየው ከመንግስት በሚያገኘው ድጋፍና መድኃኒት ራሱን እያስታመመ ይገኛል። እናት ባሏን የማስታመሙና ማራኪን የማሳደጉን ተግባር በማከናወን ስትታትር ከሰውነት መንገድ እየወጣች እየተጎሳቆለች አለች። ከመንግስት ሆስፒታል የጤና ባለሙያዎች ሊደረግለት የታቀደው የቀዶ ጥገናን በመጠባበቅ ላይ ነው። የኑሮ ውድነቱን የህይወት ጉስቁልና ማጣቱን ግን የሚያስችል አቅም ማግኘት አልተቻላቸው። ዛሬ ማራኪ ምን ትመስላለች? እኔና ቲሜ ወደ ቤቷ እንሄዳለን። ከጎበኘናትም በኋላ የቪአይፒ የራት ግብዣ ካርድ እንሰጣታለን። ኪዱና ቤቲ የኤክሰለንት ስቱዲዮ ሌሊትና ቀን የሚሰሩ ናቸው። እጅግ በጣም ታለንትድ የሆኑና ጥሩ ቲሞቼ ናቸው። እናመሰግናቸዋለን። እንደምመጣ እናትሽ ነግራሻለች? ሄለን እባላለሁ። ማን ነው ስምሽ? ማራኪ። አይዞሽ እኔ ቆንጆ። እሺ እናትሽ ጋር ቀጠሮ አለኝ። እሺ አሁን ልመጣ። ስለዚህ እሷ የት እንዳለች ትወስድኛለሽ፣ ታሳይኛለሽ። እሺ ደህና ነሽ? እሺ እሺ ነኝ። እዚህ ነው ቤታችሁ? እሺ ቤቶች። አቤት ግቡ። እንኳን ደህና መጣሽ። እንኳን ደህና ቆይሽ። እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። ሰላም ነው እንዴ ቤት ስምሽ? እናትሽ እኮ ባለፈው ከሷ ጋር ስናወራ
ብዙ ነገር ስላንቺ ጥሩ ነገር ስትነግረኝ እስቲ መጥቼ ቤት ሊያት ተዋወቃት ብዬ መጣሁ። ምንድነው በጣም የምትወጂው ጨዋታ እዚህ ቤት ውስጥ ከእናትሽ ጋር? ቀልድ ነው። ማን ነው ቀልደኛ? አንቺ ነሽ እሱ? እናትሽንስ ስራ ታግዣታል? ምን ታረጊላት? ቤት አጸዳላታለሁ። ታሳየኛለሽ ስታጸጅ? ቤቱን ስታጸጂ አየሁሽ፣ ቤቱን አስጎበኘሽ። አሁን ደግሞ እኔ የመጣሁት እንደዚህ ራት ግብዣ ልጋብዝሽ ነው። እሺ፣ ስለዚህ ይሄ መጥሪያ ካርድ ነው። በዚህ በግብዣው ቀን በሰዓቱ እኔ ጋር ትመጫለሽ። እንዴት ትመጫለሽ መሰለሽ? እኔ ሰው ልኬ እዛ የሚያደርስሽ ሹፌር ልኬ አስወስድሻለሁ። እሺ፣ ይሄው ተመልካቾቻችን እንግዲህ ሁሉም ዝግጅቱ አልቆ አንድ ለአንድ የምናወራበት ሰዓት ነው። እነዚህ ልጆች በተለያየ ችግር ውስጥ የሚያልፉና በየዕለቱ ከቤተሰቦቻቸው ጋራ ችግር ገፈት ቀማሽ ናቸው። በአጠቃላይ ህይወታቸው በብዙ ጉስቁልና የተሞላ ነው። በእርግጥ ለኔ በጣም ስፔሻል ናቸው። ለእናንተም እንደዚሁ ልዩ እንደሆኑ ገምታለሁ። ምክንያቱም ልጅ ሁላችንም የምንወዳቸው ፍጥረቶች ናቸው። ከዛ በተረፈ ደግሞ ሁላችንም ልጆቻችንን በምንችለው አቅም እንንከባከባቸዋለን። የልጆቻችንን ስሜት የነዚህም ልጆች ስሜት ነው ብዬ አስባለሁ። በአጠቃላይ የልጅ ባህሪ የምናውቀው ነውና ንጹህ ስለሆኑ ስለ ንጽህናቸው ልዩ እንደሆኑ አድርገን እንገምታለን እና በዛሬው ውይይታችን ደግሞ ያሉበትን ሁኔታ ያብራሩልንና ስለነሱ የበለጠ እንድናውቅ እድል ይሰጡን ይሆናል። አለበለዚያም ደግሞ ከኛ ጋር ደስ የሚል ጊዜ አሳልፈው ይቺን ቀን ሁልጊዜ የሚያስቧት ሆና ታልፍ ይሆናል። ይሄንን እንግዲህ ከኛ ጋር ቆይታችሁ አብረን የምናየው ነው። ከጊዜ በኋላ በሚመጣ የፀጉሮ መመለጥ ከፍቶታል? ፀጉሮን በሙሉ ወይም በከፊል ለመተካት በዘመኑ አሉ የተባሉትን መፍትሄዎች ሞክረው ደክሞታል? እንግዲያው የምስራች! ኤስኤምፒ ወይም ስካልፕ ማይክሮ ፒግመንቴሽን ለርሶ ተመራጭ መፍትሄ ነው። ምንም አይነት የራሶ ፀጉር ሳያስፈልገውት በረቀቀ ቴክኒክ የተከመከመና መብቀል የጀመረ ፀጉር ገጽታ የሚኖረውን ኤስኤምፒን በመሰራት አጣሁት ያሉትን የቀድሞ መልክዎን እንመልስልዎታለን። በዓለማችን በብዙ ተቀባይነትን ያገኘው ኤስኤምፒ በአዲስ አበባ ቦሌ በሚገኘው ኤክሰለንት ስቱዲዮ ከአሜሪካ በመጡ ባለሙያዎች አገልግሎቱን በመስጠት ላይ ይገኛል። በርከት ያሉ ደንበኞችን በማስተናገድ ላይ በመሆናችን ቀጠሮ እንዳይረዝምቦ ዛሬውኑ ይደውሉ። አድራሻችን ቦሌ አትላስ አካባቢ ራካን ሞል፣ ስልክ 097 170000 ኤክሰለንት ስቱዲዮ። ቆንጆ ስምሽ ማን ነው? ማራኪ ጨርቆስ። ማራኪ። ከእናትሽ ጋር ብቻ ነው የምትኖሪው ወይስ ሌላ ሰው አለ? ከእናቴና ከአጎቴ ጋር። እናትሽ ምንድነው የምትሰራው? የሰው ቤት እንጀራ ጋገራና ልብስ አጠብ። ይደክማታል አይደል? አዎ። እናት ስራ ሲደክማት ቤት ስትመጣ ስታያት ምን ይሰማሻል? እናቴ ሲደክማት ታሳዝነኛለች። ታሳዝነሻለች? ፊቷ ክፍት ሲል በቃ የሆነ ሀዘን ይለኝ። ምን ሲሆን ነው የሚከፋት ብለሽ ታስቢያለሽ? አደጋ ሲደርስብኝ ምናምን ይከፋታል። ምን አይነት አደጋ?
በሽታ ይቸግራታል። ቤት ውስጥ ደግሞ ምን ይቸግራል? ቤት ለእንጀራ መጋገር ዱቄት፣ አንዳንዴ ዱቄት ይቸግራታል። አንዳንዴ ደግሞ የአጎቴ የበቆሎ ስለሚፈልግ እሱ በቆሎ አንዳንዴ ይቸግራታል። በሱ ነገር ከሰው ተበድራ ታበላናለች። ስታድጊ እናትሽን መደገፍ ትፈልጊያለሽ? ምን ታረጊላት? ሳድግ እኔ ለሷ ቤትና መስሪያ ቤት ለመግዛት። ለእግዚአብሔር ምንድነው የምትጠይቂው? ምን አይነት ጸሎት ነው ትልቁ ጸሎትሽ? አንደኛ እኔ ትልቁ ጸሎቴ ኃጢአታችንን ይቅር እንድንባል። ጎበዝ። ሌላስ እንዲሰጥሽ ፈልገሽ ይሄን አድርግልኝ ትይዋለሽ? አንዳንዴ ይለዋል ምለው አንዳንዴ እግዚአብሔርን በቃ ደግነት፣ ከሱ ጋር አለመጣላት፣ ክፉን እንዲያስወግድ ጠይቀዋለሁ። ይሄንን ስጠኝ፣ ይሄን አድርግልኝ፣ ለእናቴ እንዲሁን ብለሽ ትጸልያለሽ? አንዳንዴ ያጎቴና ስትታመም እንጸልያለን። በዛው ጠዋት ማታ ስለምንጸልይ ለሰላም አሳድረን ብለን ስለምንተኛ ብዙም እሷ ጸሎት ትወዳለች። ቤታችሁ ውስጥ ግን ሁሉ ጊዜ ምግብ አለ? አንዳንዴ የለም? አንዳንዴ ትምህርት ቤት ሲርብሻል ስትሄጂ? አይ ትምህርት ቤት ምግብ አለ? አለ። ቤት ስትሆኚ ነው የሚርብሽ? አንዳንዴ ምግብ ከሌለ ራበኛል አትያትም? ለምን? ከየትም ስለማታመጣ ራበኛል። እንዳትጨነቅብሽ። እሷ ግን ሁሉ ጊዜ የምትችለውን አድርጋ ታመጣለች ምግብ አይደል? ለምን መሰለሽ እዚህ ጋበዝናችሁ ሁላችሁ እናንተ ጀግኖች ናችሁ፣ ጎበዞች ናችሁ። ነገ ገና በጣም ብዙ ቦታ የምትደርሱ ሰዎች ናችሁ። ብዙ ችግር እያለ፣ ብዙ ድህነት፣ ብዙ መከራ እያለ እናንተ ግን ሁሉ ጊዜ እናታችሁን እያገዛችሁ ጎበዝ ልጅ ሆናችሁ እየተማራችሁ በየቀኑ ደስ እያላችሁ ቤተሰባችሁን እያስደሰታችሁ ትኖራላችሁ። ጎበዞች ናችሁ። እሺ። ታሳዝንሻለች እናት? ምን ስትሆን ነው የምታሳዝነኝ? ሲደክማት፣ ስራ ሲበዛባት። ስታለቅስ ታገኛታለሽ? አንድ ቀን ያገኛት። ምን ሆነ? ምግብ ቤት ውስጥ ጠፍቶ። አንቺ ምን አልሽ ያኔ? ምን ሆነሽ ነው ስላት አይ ምንም ትላለች። ለእናትሽ መልእክት አስተላልፊላት። እናቴ እወድሻለሁ፣ እስከ ዛሬ ለደረሰው ሁሉ አመሰግናለሁ። እናቴ ዘላለም ኖሪልኝ፣ እግዚአብሔር ዘመንሽን ይባርክ። እናቴ ይህን ሁሉ ስላደረግሽልኝ አመሰግናለሁ። አንቺ ብዙ ሲካፋሽ ይካፋኛል። እናቴ እወድሻለሁ። ማራኪዬ የኔ ወድ ልጅ፣ እኔ ላንቺ ምን አይነት እናት ነኝ? ደስ የምትይ እናት ነሽ። ደስ ትይናለሽ፣ ባለሽ አቅም ታሳድጊናለሽ፣ ለበለጠም ትምህርቴን ታስተምሪኛለሽ። ጎበዝ አድርገሽኛል። ማማዬ የእናት ጓደኛዬ፣ ማማዬ ሚስጥር ገበናዬ፣ ማማዬ የእናት ጓደኛዬ። ማራኪ እኔ አንቺን እንዴት አድርጌ ባሳድግሽ ጥሩ ልጅ ትሆኛለሽ? ትምህርቴን እንደማማር ጎብሽ ብዙ ነገር። ለምሳሌ ብዙ ነገር ስትይ? ለምሳሌ ቦርሳ፣ ጫማና ልብስ፣ እስክርቢቶ፣ እስራስ፣ ደብተር እና የመሳሰሉት። ስታድጊ ለእኔ ምን መሆን ታስቢያለሽ? ለእኔ ምን ታረግልኛለሽ? አሁን ሳድግ ለእናቴ ምን አረግላታለሁ ብለሽ ታስቢያለሽ? እኔ ለአንቺ ብዙ ነገር አረግልሻለሁ። የምፈልጊው ነገር ከሌላ ሰው ታናሽ እንዳትሆኚ ትልቅ እንድትሆኚ ያደርግልሻለሁ። እኔና እህቴም አድገን አንቺን ትልቅ እናደርግሻለን። ቤት እንገዛልሻለሁ። ብዙ ነገር እናደርግልሻለን። አመሰግናለሁ። የምታሳዝኝ አንቺ ለእኛ ስትይ ገና እንጀራ ሄደሽ ልብስ አጠባ ሄደሽ እኛን ስለምትንከባከቢ በጣም ታሳዝኛለሽ።
እናቴ ሳድግ ብዙ ነገር አደርግልሻለሁ፣ ቤት እገዛልሻለሁ፣ በተቻለ አቅም መኪና እንገዛልሻለን፣ ለአባታችንም ስራ ሲገባ እንገዛለታለን። ብዙ እናቶች ቢኖሩ ከዛ ውስጥ እኔን ነው የምትመርጪው ወይስ ሌላ ሰው ትመርጫለሽ? አንቺ። ለምን? ጥሩነት ስለምትሆኝ፣ ጥሩነት ስለሆንሽ። አመሰግናለሁ። ልጅ ስለኔ ትጨነቂያለሽ? አዎ። ምን ሳረግ ትጨነቂያለሽ? ማማን ስታዝሊ፣ ስትደክሚ፣ ብዙ ነገር ስታረጊ ትደክሚያለሽ። እኔ ምን ይቸግረኛል? ቤት ውስጥ የቤት ኪራይ ይቸግርሻል፣ ለእኛን ለማሳደግ ብለሽ የምትከፊው ዋጋ ይቸግርሻል እና የምግብ ዋጋ ጤፍ ምናምን ይከብድሻል። ስለዚህ ለእኔ ታስቢያለሽ ወይስ ትጨነቂያለሽ ማለት ነው? አዎ፣ ስለምታሳስኝ። እማዬ እስከ ዛሬ ያልነገርሽኝ ነገር አለ? አለ፣ ግን ያው ስታድጊ ይገባሻል በሚል ሁሉም ነገር አሁን ለአንቺ እድሜ ስላልደረሰ አይነገርም። እድሜሽ ሲደርስ ግን እኔ እነግርሻለሁ ብዬ የያዝኩት ነገር አለ። ድሮ እንደኔ 9 ዓመት እያለሽ ኑሮሽ እንዴት ነበር? ድሮ 9 ዓመቴ ላይ እኔ የተወለድኩት በክፍለ ሀገር ልጅ ስለሆንኩኝ ብዙ ነገር እንሰራለን በክፍለ ሀገር ማለት ነው። ለምሳሌ ብነግርሽ ከብት ይጠበቃል፣ እናቴን ውሃ በመቅዳት አግዛታለሁ፣ የተለያዩ ነገሮች በመላክ እናቴን አግዛለሁ። በነገራችን ላይ እኛ አባታችን የሞተው በህፃንነታችን ስለሆነ 5 ነን ስንወለድ፣ ስናድግም እንደዚያው እናታችን በማገዝና እናታችን በመንከባከብ ነው ያደግነው። እንደሱ ነበር የምንሰራው እኛ በፊት። እኔን ከመወለድሽ በፊት ምን አይነት ህይወት ነበረሽ? አንቺ ከመወለድሽ በፊት እኔ አብዛኛውን ከአክስቴ ጋር ነበር የምኖረው እና ከአክስቴ ጋር ስኖርም ያው እኔ አባቴን ስለማላውቀው ብዙም ደስተኛ አይደለሁም። ለምን? እናቴን ነው የምፈልገው እኔ። አንቺ ከተወለድሽ በኋላ ግን አንቺ ስላለሽ አንቺን ስለማይ ልጆችን ስለማይ ምን ኑሮ ቢቸግረኝም ኑሮ ቢያበሳቁለኝም ግን በእናንተ ላይ ደስተኛ ነኝ። ደስተኛ ሆኜ ነው የምኖረው። ብዙ ነገር እንደሚቸግረኛል ግን አንቺ አለሽ፣ ትንሿ ልጅ አለች። እናንተን ሳይ ተስፋ አለኝ ከእግዚአብሔር ጋር እናንተ አላችሁ። ግን የወደፊት ተስፋዎች እግዚአብሔርና እናንተ ስለሆናችሁ ብዙ ነገር እጠብቃለሁ። እኔ ስለተወለድኩኝ አዝነሽ ታውቂያለሽ? አላውቅም፣ ተደስቼ ነው የማውቀው። ቢቸግርሽም? ልጅ የእግዚአብሔር ስጦታ ነው ይላል። ስለዚህ እግዚአብሔር ስለሰጠኝ እኔ ከፍቶኝ አያውቅም፣ ደስ ብሎኝ ነው የሚያውቀው። ጓደኞችሽን ስታያቸው የጎደለብሽ ነገር ስታስታውሽ ይቀር ይልሻል? አዎ። ለምሳሌ ምን? ቦርሳና ጫማ አሟላልሻለሁ። እንደምወድሽ ታውቂያለሽ በጣም አድርጌ? አውቃለሁ። በእንዴት ታውቂያለሽ? በፍቅርሽ፣ በፊትሽ። ለምሳሌ እኔ ከትምህርት ቤት ስመጣ ቦርሳዬን ትቀበይኛለሽ፣ ትስሚኛለሽ። ሌላ ነገር ደግሞ የቤት ስራ ታሰሪኛለሽ፣ ታስረጅኛለሽ። ብዙ ነገር ስለምታረጊልኝ እንደምትወጂኝ ያውቃል። እኔም እወድሽ ብዙ ነገር ታረጊልኛለሽ፣ የቤት ስራ ታስጠኝኛለሽ። ብዙ ነገር ስለምታረጊልኝ በጣም እወድሻለሁ። እኔም በጣም አድርጌ እወድሻለሁ የኔ ቆንጆ ልጅ። ነገ ጧት ደግሞ አድገሽ ትልቅ ደረጃ እንደምትደርስ ያምናለሁ። ሁሌ እምልሻለሁ። ጠዋትም ከእንቅልፍ ስትነሺ፣ ማታም ስትተኚ የኔ ውድ ትምህርትሽን ተምረሽ ትልቅ ደረጃ እንደምትደርሽ አምናለሁ። ግን በትምህርትሽ ጎብዢ። በጣም አድርጌ እወድሻለሁ። እሺ። ከኔ ጸባይ የማትወጂው ምንድን ነው? ታኮርፊያለሽ። ይሄን ማስተካከል አለብሽ። እሺ ማለት እኔ ምን ሳረግ ትናደጅብኛለሽ ወይስ እኔ ምን ሳረግ የማትወጂው ጸባይ አለ ከኔ? ከአንቺ ምንም ነገር የማትወጂው የለም? ጸባይሽ ደስ ይላል፣ ሁሉም ነገርሽ ደስ ይላል። እኛን ስታኖሪን በእንክብካቤ ነው። ትወጂኛለሽ፣ ታዝኝኛለሽ፣ ታቅፊኛለሽ፣ ብዙ ነገር ታረጊልኛለሽ፣ የምፈልገውን ነገር ታረጊልኛለሽ። ልጫወት ካልኩሽ ታጫውችኛለሽ። እኔ እንዴት አይነት ልጅ እንደሆነልሽ ትፈልጋለሽ? ተምረሽ ትልቅ ደረጃ ደርሰሽ የተቸገሩ ሰዎችን እንድትረጅልኝ እፈልጋለሁ።
አመሰግናለሁ። ማማዬ የእናት ጓደኛዬ ማማዬ ሚስጥር ገበናዬ ማማዬ የእናት ጓደኛዬ። ቅንድቦ ለፊቶ ማማር ትልቅ አስተዋጽኦ እንዳለው ያውቃሉ? እንግዲያውስ ስለ ኦምብሬ ፓውደር እንንገሮ። ኦምብሬ ፓውደር የቅንድብ ስራ ሲሆን አንድ ጊዜ ከተሰራ በኋላ ለ3 ዓመታት እንዳማረቦት ይቆያሉ። በየጧቱ እየተነሱ ቅንድቦን መኳኳል ሳያስፈልገው ኦምብሬ ፓውደርን አንድ ጊዜ ተሰርተው እንዳማረቦና ከእንቅልፎ እንደነቁ መውጣት ይችላሉ። ኦምብሬ ፓውደርን ለመሰራት አትላስ አካባቢ ራካን ሞል 2ኛ ፎቅ ላይ በሚገኘው ኤክሰለንት ስቱዲዮና አካዳሚ በአካል በመገኘት አሊያም በስልክ ቁጥር 097 17 0000 ላይ በመደወል ቀጠሮ መያዝ ይችላሉ። ኤክሰለንት ስቱዲዮና አካዳሚ። እንግዲህ እነዚህ ልጆች እዚህ ድረስ የጋበዝንበት ምክንያት እንዲሁ እራት ጋብዞ ለመሸኘት ብቻ አይደለም። እራት ጋብዞ ብቻ ለመሸኘት ቢሆን እናንተም ጋር ሳናመጣቸው በግላችን ያንን አድርገን እንሸኛቸው ነበር። ነገር ግን ተመልካቾቻችን እዚህ የመጡበት ምክንያት ዓላማ አለው። እናንተ እንድታዩቸው፣ እንድትወዷቸው፣ እንድታዝኑላቸውና እንድትራሩላቸው ስለምንፈልግ እኛ በእነሱና በእናንተ መካከል ድልድይ ለመሆን ነው፣ እንድታግዟቸው። አሁን ዓላማችን ግልጽ የሆነላችሁ ይመስለኛል። ስለዚህም ስለ ቪአይፒ ሾው ማንም ሰው ቢጠይቃችሁ የቪአይፒ ሾው ዓላማ ለወገን ደራሽ መሆን ነው የሚል ይሁን መልሳችሁ። ቪአይፒ ሾው ሌላም ዓላማ አለው። ከእናንተ ጋር ልናስተዋውቃቸው የምንወዳቸው ሌሎች ጀግኖች አሉ። ማን ናቸው? እኛ ባልገባን ጊዜ፣ እኛ በስራ በተጠመድን ጊዜ፣ እኛ ቤተሰብ በምናስተዳድር ጊዜ እነዚህን የመሳሰሉ ህፃናትን በጀርባቸው ተሸክመው በችግራቸው፣ በድህነታቸው፣ በረሃባቸውና በህመማቸው ጊዜ ከጎናቸው የሆኑ ብዙ የረዷቸው ታላላቅ ሰዎች ጥቂቶችን ቢሆን አገራችን አፍርታለች። እነዚህን ደግሞ በተለያየ ጊዜ ቪአይፒ ሾው ወደዚህ በመጋበዝ ለእናንተ ሊያስተዋውቃችሁ ሌላ ዓላማ አድርጎ ተነስቷል። እነዚህ ሰዎች በዚህ ስፍራ ላይ እንደ ክብር እንግዳ አድርገን ከጋበዝናቸው በኋላ እስካሁን ስላደረጋችሁት ነገር እጅግ አድርገን እናመሰግናለን። ወደፊት ደግሞ ከጎናችሁ ልንቆም እንወዳለን ልንላቸው ይገባል። ስለዚህም ለመጀመሪያ በዚህ ስፍራ የክብር እንግዳ አድርገን የጋበዝናት የሜሪ ጆይ መስራችና መሪ ሲስተር ዘቢደር ዘውዴ ነው። ሲስተር ዘቢደር ዘውዴ ማን? ብዙዎች ይደነቁባታል። ደጋፊዎቿና አጋሮቿ ቁርጠኛ ነች ይሏታል። በቀን ውስጥ የተሰጣት 24 ሰዓት ብቻ እስከማይመስል ድረስ ብዙዎችን ትደርስበታለች፣ ታግዝበታለች፣ ትደግፍበታለች። የብዙ ተቋማት አምባሳደር በመሆን ታገለግላለች። በሀገራችን ኢትዮጵያ የህይወት ዘመን የበጎ ፈቃድ አምባሳደር፣ በጤና ጥበቃ ሚኒስቴር የህይወት ዘመን የላቀ ነርሲንግ አገልግሎት አምባሳደር፣ የአሜሪካ ፓረንትስ ሁድ ፌዴሬሽን ስነ ተዋልዶ ጤና የበጎ ፈቃድ አምባሳደር፣ ኮድ ሄድ በሴቶች የማህጸን በር ጫፍ ካንሰር ህክምና የበጎ ፈቃድ አምባሳደር፣ በብሪቲሽ ካውንስል የአየር ንብረት ለውጥ የህይወት ዘመን አምባሳደር፣ በስነ ተዋልዶ የምስራቅ አፍሪካ አምባሳደር፣ የየም ዞን አስተዳደር የህይወት ዘመን አምባሳደር፣ የእናት ባንክ የህይወት ዘመን አምባሳደርና ከባንኩ አንድ ቅርንጫፍ በስሟ የተሰየመላት የብዙ ዓለም አቀፋዊ ሽልማቶች ባለቤት ከ32 ዓመት በላይ በገጠር በከተማ በዱር በገደል ከሚንከራተቱት ጋር አብራ የምትንከራተት ብዙዎችን የረሃብ ለቅሶ ሲያለቅሱ እንባቸውን ያበሰች በሽታ ድህነት ባለበት ሁሉ ቀድማ በመድረስ የመፍትሄ ደወል የምትደውል የነርሲንግ ተመራቂና በአሜሪካ ፕሪንስተን ዩኒቨርሲቲ አድቫንስ ዲፕሎማ ባችለር ዲግሪ ብሎም ማስተር ዲግሪ ባለቤት በአርባ ምንጭ ሆስፒታል በቅዱስ ጳውሎስ ሪፈራል ሆስፒታል በነርስነት ያገለገለች በኖርዌይ የህፃናት አድን ድርጅት በብዙ ኃላፊነት የሰራች ከሁሉ በላቀውና በዘመናችን አገልግሎቱን ስመጥር የሆነው ትልቁን የነፍስ አድን ድርጅት መስራችና መሪ በመሆን በአሁን ሰዓት ለ10,000 ህፃናት
ወርሃዊ ቀለብ በመስፈር ከረሃብ እየታደገች የምትገኘውና በሀገራችን በሁሉም ክልሎች ቅርንጫፍ በመክፈት ሌት ተቀን በመትጋት ላይ የምትገኘው የሀገራችን ባለውለታ የብዙዎች እናት የእልፎች ምሳሌ ድንቅ ሴት የሆነችውን የሜሪ ጆይ መስራችና መሪ ሲስተር ዘቢደርን እንኳን ደህና መጣሽ በሉ። ሲስተር ዘቢደር እንኳን ደህና መጣሽ ወደ ኤክሰለንት። የጠራውሽ ትልቁ ነገር ብዙ የምትሰሪያቸው ነገሮች አሉ፣ ብዙ ሰው የማያውቃቸው። ምናልባትም ጠጋ ብለን ወደ አንቺ ብዙ ያልተረዳንሽ ነገር አለ። በእኔና በህዝቤ ስም ይሄንን ሁሉ ጫና ብቻሽን ተሸክመሽ ስላለሽ ይቅር በይን ልንሽ ነው። ከልቤ ይቅር በይን። አንቺ የሄድሽበት የምትወጪበት የምትገቢበት መንገድ ቀላል ነገር አይደለም። እኛ በሙቀ ቤታችን ተቀምጠን ብዙ ያልረዳንሽ ያላገዝንሽ ነገር አለ። ዛሬ ግን ወደዚህ የመጣ ነው ምናልባት ብዙ ቅኖች፣ ደጎች፣ ሩህሩሆች ያንቺን ያለፍሽበትን መንገድ ሁሉ ከዛሬ ጀምሮ አውቀው ከጎንሽ እንዲሆኑና ብዙዎችን እንዲረዱ ነው። እንኳን ደህና መጣሽ ብቻ ሳይሆን እጅግ በጣም ይቅርታ ልልሽ ፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ። እኔ በጣም ስለተረዳሽን በጣም አመሰግናለሁ። እንደው ምን ይሰማሻል? ይሄን ሁሉ ነገር ስታደርጊ ብቻሽን ከ10 ሺህ ልጆች በላይ ጉሮሯቸው እንዳይዘጋ መቼም ችግር፣ ድህነት ሁሉም ሀገር አለ። የኛ ለየት የሚለው በምናልፍበት መንገድ ሌሎችን አይተን የተሻለ ቀን ይመጣል ብለን ትኩረት አለመስጠታችን ሊሆን ይችላል ብዬ አስባለሁ። እና ይሄንን ሁሉ መንገድ ብቻሽን ስትጓዢ እንደው አንቺ በህዝብ ውስጥ ቅያሜ ያለሽ እያረግሽስ ያለሽው ነገር በቃኝ ከበረኝ ከዚህ በኋላ ብለሽ ልታቆም የፈለግሽበት አንዳችም ቀን የለም? እኔ ያው ህዝቡ ይሄ ያደግንበት ነገር እንደ ውጭ ሀገር የመስጠት ባህሉ እዛ ላይ ብዙ ስላልተሰራ ነው። የመስጠት ባህሉ ከቤተሰብ ጀምሮ ከትምህርት ቤት ጀምሮ ሚዲያ ሁሉ ቢሰራ ማህበረሰቡ ይሰጥ ነበር። እኛ ከጀመርን ይሄንን እንግዲህ ሜሪ ጆይ 32 አመቱ ነው። እኛ ደግሞ አሁን ይሄንን ኢትዮጵያን ከጀመርን 22 አመታችን ነው። ከማህበረሰቡ ከቤተ እምነቱ ካለው ነገር ቁጥሩን ስታይ የሚሰጠው ሰው ትንሽ ነው። ያ ሁሉም ሰው ሰጥቶ ቢሆን ጎዳና ላይ ልጅ አታይም ነበር። ስለዚህ አሁን ሁሉ ጎዳና ላይ ያለው ፍልሰት በጣም ብንረዳዳ ብንናበብ ብዙ መስራት እንችል ነበር። አሁን አንዳንድ ጊዜ በቃ በጣም ይሰለቻል። የተራቡትን፣ የተቸገሩትን፣ ጎዳና ላይ ያሉትን፣ በየቤቱ የወደቁትን በተለይ በየቤቱ ያለውን ስታይ በጣም ያሳዝናልና ተስፋ የቆረጥንበት ጊዜ አለ። አሁን ደግሞ ያው እንደናንተ አይነት ሰዎችን ደግሞ እግዚአብሔር አምላክ የተወሰኑ ቁጥራቸው የተወሰነ ቢሆንም አስነስቶልን በአዲስ አበባ ብቻ ነው 10,000 ህፃናት ያለን። በሌላው ሲጨምር ቀጥታ ከኛ ድጋፍ የሚያገኙ 167,000 ናቸውና ይበዛል፣ ብዙ ነውና በዚህ ድጋፍ በደንብ ብናገኝ ሙሉ ክልል ውስጥ እንሰራ ነበር። አሁን የምንሰራው 6 ክልል ላይ ብቻ ነው። እኔ እንግዲህ አንድ የምረዳው ነገር አለ። በእርግጥ እንዳልሽው ብዙ በመስጠት ጉዳይ ላይ የተሰራ አይመስለኝም። ግን በአንድ በኩልም ደግሞ ደጋግ የሆኑ ሰዎችና በጣም ቅን የዋህ መርዳት የሚፈልጉ ሰዎች በየት በኩል መርዳት እንዳለባቸው ራሱ ግራ የተጋቡበት ሁኔታ ያለ ይመስለኛል እንጂ አንድ ሰው ብቻውን 160,000 ህፃናት ይዞ አንድ ልጅ ብቻውን እያሳደገ የተረፈው በጣም ብዙ ሰው ሊኖር ይችላል። እንደው በዚህ ሰዓት በዚህ ጊዜ አንቺ እዚህ ቦታ ላይ መተሽ እንደው ለህዝቡ መናገር ያለብሽ የውስጥሽን ተናገር። ምክንያቱም አንቺን ማገዝ ልጆቹን ማገዝ ነው፣ ልጆቹን ማገዝ አገር ማገዝ ነው። ማስተላለፍ የምትፈልጊው ነገር ጥሪ አድርጊላቸው። ለህዝብ ብዙ ሩህሩሆች፣ ታማኞች፣ መልካሞች ስላሉ ለነሱ በቀጥታ ጥሪ ያስተላልፊላቸው። እኔ በመጀመሪያ በጣም ከጎናችን የሆናችሁትን በጣም ላመሰግን እወዳለሁ። ቁጥራችሁም አነስተኛ ቢሆን ነገር ግን ብዙዎቻችን የት እንደምንሰጥ ምናናውቅ ኢትዮጵያ ውስጥ ያለን ከኢትዮጵያ ውጭ ያለን
ብዙዎች አለ። እኛ በአንድ ልጅ 750 ብር ነው የምንጠይቀው። የለበሳችሁትን የተጠቀማችሁበትን ስጡን ነው የምንለው። ልደትኛ ጋር አክብሩ፣ ተስካር የመሳሰለውን ሰርግ ስትደግሱ፣ ኒካ ስታስሩ የሃይማኖት ልዩነት የለንም። እኛ ጋር በሙስሊሙም በክርስቲያኑም ሁሉም አይነት የሃይማኖት ሰው ነው እየረዳን ያለነውና እኛ ጋር መታችሁ ድጋፍ ብታደርጉልን እንደው መታችሁ ብታዩም አይዟችሁ በርቱ ጥሩ እየሰራችሁ ነው ብትሉን እኔ በጣም ይሄ ለኛ ትልቅ ኢነርጂ ነውና በቤተ እምነት በኩል እኔ ኢትዮጵያ ላይ በጣም ደስ ይለኛል። በጣም ቤተ እምነቶች በጣም ብዙ አሉ በሙስሊሙም በክርስቲያኑም እና በዚህ በበጎ ስራ ላይ በሰፊው ብንሰራ ብናስተምር ህፃናቶችን ኮትኩተን ብናሳድግ ትምህርት ቤቶች ላይ ትልቅ ስራ ብንሰራ አሁን የተጀመረው ኮሚኒቲ ሰርቪስ የምንለው በሰፊው ከእንደኛ አይነት ድርጅቶች ጋር ብንሰራ ኢትዮጵያ ውስጥ ያሉ ህፃናቶች አይራቡም፣ ቁርስ ሳይበሉ ትምህርት ቤት አይሄዱም፣ ደብተር ይቸግራቸዋል፣ ብዙ ይቸግራቸዋል እና አዲስ አበባ ላይ አሁን መንግስት እየረዳ ይገኛል። በክፍለ ሀገር ስትሄዱ ግን ጠዋት ሄደው ቁርስ ሳይበሉ ተመልሰው ማታ ቤት የሚመጡ ብዙ ህፃናቶች አሉና ብንደርስላቸው ላለው ሁላችንም ብንተባበር የዚህ ጎዳና ላይ የምናየውን የሚለምን እጅ አናይምና በጋራ አብረን እንስራላለን። ሄለንዬ በጣም አመሰግናለሁ። እኔም አመሰግናለሁ። አሁን የመጣሽበት አንዱ ደግሞ ትልቁ ነገር ራእይን ስነግርሽ ከጎዳና የሚነሱ ልጆች አሉ ወይም ደግሞ ከቤታቸውም ሆኖ በድህነት ቤታቸው ውስጥ ቁጭ ብለው የሚበላ የሚጠጣ እያጡ ወላጆቻቸው እያለቀሱ እየተቸገሩ ኑሮን መግፋት ያቃታቸው አሉና እነዚህ ልጆች ወደ ህዝቡ ጠጋ ለማድረግ ፈልጋለሁ ማሳየት ፈልጋለሁ በመልሽ ጊዜ ከአሉበት ቦታ ይዘሻቸው ከመጣሽ እኔ ደግሞ በቀጣይነት ህዝቡ በሚያግዘኝ መጠን እነዛን ልጆች ወርሃዊ ቀለብ እሰጣቸዋለሁ ስላልሽ እጅግ በጣም አመሰግናለሁ። እኔ በደስታ ለመቀበል ዝግጁ ነኝ። አንቺ የተቸገሩ ህፃናትን ያገኘሻቸው ያንቺ ብቻ አይደሉም፣ የኛም የኢትዮጵያ ህፃናት ናቸው። ነገ ሀገር ተረካቢ ስለሆኑ እኛ ባለው ነገር ሁሉ እንደግፋለን። እናቶቻቸውም ደግሞ የገቢ ማስገኛ አግኝተው ራሳቸውን የሚቀይሩበትን ነገር ሁሉ እንሰራለን። በደስታ ልጆቹን ለመቀበል ዝግጁ ነን። እግዚአብሔር ይባርክሽ። በጣም ነው የምናመሰግነው። እንግዲህ ተመልካቾቻችን እንደምታዩት የሜሪ ጆይ መስራችና መሪ ሲስተር ዘቢደር ከኛ ጋር ያለችው እጅግ በጣም እናመሰግናታለን። እሷ እነዚህ ልጆች ስትረዳ እኛ ደግሞ እሷን ማገዝ አለብን። ለዚህ ደግሞ የተዘጋጀ ሌላ ወንበር አለ። እኔ ልረዳት ላግዛት ይሄንን ዝግጅት መሰረት አድርጌ ደግሞ በስፍራው ተገኝቼ ቃል ምገባው ነገር አለኝ የምትሉ ማናችሁም ከሷ ፊት ለፊት በመናስቀምጠው በዚህ ወንበር ላይ ተገኝታችሁ ደግሞ ለሷ ለድርጅቷ መስጠት የምትፈልጉትን ነገር እንድትሰጡ እድሉን አመቻችተናል። ተመልካቾቻችን እንግዲህ ይሄ ፕሮግራም እናንተንና ህፃናቶቹን እንደ ድልድይ ሆኖ ከሱም በተጨማሪ ደግሞ እንደ ሲስተር ዘቢደር ያሉ እሷን ፈለግ ተከትለው በጣም ብዙ የሚረዱ የቅኖችን ቅኖች ሰብስበን ደግሞ በዚህ ስፍራ ከናንተ ጋር የምናስተዋውቅበት ሁኔታ ነው የሚኖረው። ነገር ግን ሲስተር ዘቢደር አሁን ከኛ ጋር ናት። በቀጣዩ ሾዎችም ሌሎች ልጆችን ለመውሰድ ተመልሳ ትመጣለች። በየጊዜው እንግዲህ ወደ እናንተ የምትሰራውን ነገር የምታግዘውን ነገር ሁሉ ይዘን እንመጣለን። እናንተ ግን እንደ ግለሰብም እንደ ድርጅትም ሆናችሁ በዚህ ስቱዲዮ ተገኝታችሁ ለሷ ለልጆቹ መርዳት ማገዝ የምትፈልጉትን ነገር በህዝብ ፊት ቃል ብትገቡልን መታችሁ ብትጎበኙን ብታዩን ጥሪ እናስተላልፋለን። ክቡራን ተመልካቾቻችን እስካሁን ከኛ ጋራ በመቆየታችሁ እጅግ አድርገን እናመሰግናለን። በመግቢያው ላይ እንደነገርናችሁ ቪአይፒ ሾው ትልቅ ዓላማ አለው። የዛሬ እንግዳችንን በወሩ መጨረሻ ላይ በጠረጴዛ ዙሪያ ከሌሎች ህፃናቶች ጋር በድጋሚ እናያታለን። ታዲያ ለዛሬ እንግዳችን እንዲሁም ከዚህ በኋላ ለሚመጡት ምን ልታረጉላቸው ትወዳላችሁ? እንዳያችሁት ሜሪ ጆይ ኢትዮጵያ እየረዳቸው ካለ ከ8000 ህፃናት በተጨማሪ እነዚህን ልጆች ቀለብ ለመቁረጥ ተስማምቷል። ነገር ግን ይህ ብቻ በቂ አይደለም። እኔና እናንተ የእነዚህን ህፃናት ህይወት መቀየር አንችልምን? እንችላለን።
ከዚህ በታች በምናስቀምጠው መረጃ ለምትፈልጉት ህፃን ወይም ቤተሰብ የወደዳችሁትን ማድረግ የምትችሉ ሲሆን በስልክ ቁጥሩ በመደወል ለማንና ምን መስጠት እንደምትፈልጉ ብትነግሩን መንገዱን ልናመቻችላችሁ ተዘጋጅተናል። ለህፃናቱ የምትለግሱትን ማንኛውም ስጦታዎች በመረጃ መዝግበን ለህዝብ ይፋ የምናደርግ ሲሆን የህፃናቱ ህይወት ሲቀየር አብረን የምናየውና በፕሮግራማችን ላይ የሚካተት ይሆናል። በመጨረሻም ጠቀም ያለ ስጦታ ለምታበረክቱ ሁሉ የምስክር ወረቀት የሚኖረን ሲሆን በ6 ወር አንዴ በምናዘጋጀው የምስጋና ፕሮግራም ላይ ተጋባዥ እንግዳ አድርገን የምስክር ወረቀቱ እንሰጠውታለን። በድጋሚ ዓላማችን ለወገን ደራሽ መሆን ነው። ኑ አብረን አገር እንስራ። በቀጣይ ክፍል ሁሉ ጊዜ ቤት ውስጥ ምግብ አላችሁ? አንዳንዴ የለም። ምን ታደርጊያለሽ ታዲያ? በቃ ራቤ ማጣሪቄ ቁጭ እላለሁ። ህይወት ብርቱ ሰልፍ ነው። ማማዬ እኔ እንደምወድሽ በምን ታውቂያለሽ? ልጅ ማይመጡት ልጃቸውን ጎዳና ላይ እየጣሉ ይሄዳሉ። አንቺ ግን ስራ አልጣልሽም እንደምትወጂኝ አስባለሁ። የተንቀጠቀጠች ነው አሰራ እናትሽ ውጪም ቤትም ስጣችሁ ምን የምትፈልጊ? ፋሽን